የደወለልሽ? አይ 500 ብር እሰጥሻለሁ ቆንጆ እንደሆነች ንገሪያት ብሎኝ። ወድም በግድም በውድም እኔ ልክፋኝ እንጂ አንቺን ሲከፋሽ አልወድም። በውድም በግድም በውድም እኔ ልክፋኝ እንጂ አንቺን ሲከፋሽ አልወድም። እኔ ልክፋኝ መከፋት ካንቺ ራቅ ስቀሽልኝ ባንቺ ሳቅ እኔን ሳቅ የፊትሽ ላይ ሰማዩ ደምኖ ሳይ ፍርሃት ደርሶ እንዴት ደስተኛ እንደሆንኩኝ አንዴ መልሼ ልደውልልሽ ቤብ። ቤብ አንዴ ልደውልልሽ? ታውቆሻል ግን ለምንድን ነው እኔ የማረገውን የምታረጊው? በእናትሽ በጣም ነው የሚያስጠላብሽ። ቤዛ ረፊ ሕፃናቱኝ ነይ በቀደም ያረግሽኝን ነገር ደግሞ አረሳውትም። እሺ ኧረ እባክህ አንተ ባለፈው እንደ ቲማቲም መሬት ላይ ስታፈርጠኝ ምን ተናግሬያለሁ? በቃ ብድርሽን መለስሽ እኮ። አሁን ስልክ ላውራ አትበጥብጪኝ። ከማን ጋር ልታወራ ነው? ልዕልቴን፣ ንግስቴን፣ የትዳሬን አጋር፣ የወደፊት የልጆቼን እናት እሷን ነው የማወራው። ከሷ ልትወልድ ምን ያንሳታል? የደም ገንቦ የውቦች ውብ አይኖቿ ግን አያምሩም? ስላላየሻት ነው። አንተ ግን አጠገብ ያለ ሰው አይታየህማ። አጠገብ ያለው ማለት መሲ ጎረቤታችንን ነው ወይስ እላይኛው ፍሎር ላይ ያለችውን ስምረት? ለነገሩ እሷም አታምርም። እታችኛው ፍሎር ላይ ያለችውን ፀሐይን ከሆነ በእድሜ ትበልጠኛለች ብሎ ከያለ ያለችውን ሳምራዊትን ከሆነ ደግሞ በእድሜ ታንሰኛለች። ኧረ እኔ እነሱን አላልኩም። ማንም ይሁኑ ታያቸው ባክሽ። ግን በእናትሽ ቤዝ፣ በእናትሽ አንድ ነገር እሺ በይ በእናትሽ። ምንድነው? እሺ አልሽ እኮ ተናገራ። ምንድነው? ይኸውልሽ አሁን ቪዲዮ ኮል ደውልላታለሁ። አይኖቿን ታይና እንዴት እንደሚያምሩ ትገምቻለሽ። እሺ መተኛል። እሺ ዝቅ አድርገው። ወይ ቤብ እንዴት ነህ? ደህና ነኝ። እንዴት ነሽ የኔ ቆንጆ? ደህና ነሽ የኔ ቆንጆ? ሃይ ቤዝ እንዴት ነሽ? ደህና ነኝ። እንዴት ነሽ? ልቅቅኝ። ቤዛ ወዳሻለችና ለኔና ላንቺ አንድ ምኞት አላት። መልካም ምኞት ነው። ይሄንን ምኞት ደግሞ ልትነግርሽ ትፈልጋለች አይደል ቤዝ? በጣም ደስ ትላላችሁ። በጣም ነው የምታስቀኑት። አንቺ ቆንጆ ነሽ። ግን እንደው የሞላጫ ምን ስታያገኘሽው? ምን እያልሽ ነው? ደግሞ በቀደም በሷ አካውንት የላክልሽን ፎቶ እንደወደድሽው ነግሮኛል። አመሰግናለሁ። ቤብ በኋላ ደውልልሻለሁ። እሺ እንዳዘጋው ትጨርስ። አዎ እድሉን ከሰጠሽኝማ ብዙ ላውራ። ይሄንን ዱርያም ነሽ ፍቅር እንዳትጀምሪ። ሲያስመስል ነው። እኔም በጣም ነው የሚወደኝ። እኔ ግን አልወደውም። በጣም ያስጠላኛል። ዝም በል አትርገጠኝ። አሁን ራሱ የደወለልሽ? አይ 500 ብር እሰጥሻለሁ ቆንጆ እንደሆነች ንገሪያት ብሎኝ። ቤብ አትመኛት። እሺ አትመኛት። እሷ ዝም ብላ ነው። ዝጋ። ከሷ ጋር ያለን ነገር ለአንዴና ለመጨረሻ ጊዜ ስጨርስ ደውልልኝ። መፈልገው ደስታሽን ላይ ቤዛዊት ምንድን ያረግሽው? እኔማ በዛ ጋር ዞሬ እሰራልሻለሁ። እኔ ንፋኝ መከፋት ካንቺ ራቅ ስቀሽልኝ ባንቺ ሳቅ የስ የታባ